ወደ ባድላንድስ እንኳን ደህና መጡ። በሰባቱ ባሮኖች የሚተዳደር ቦታ ነው። እያንዳንዱ ባሮን ክሊፐርስ ተብሎ የሚጠራ ለሞት የሚያበቃ ማርሻል አርት ተዋጊ የሆነ ታማኝ ጦር አለው። በዚህ የወደፊትና አስቸጋሪ ዓለም ውስጥ ጠመንጃና እንደ ሞባይል ስልኮች ያሉ ሌሎች ቴክኖሎጂዎች የሉም። የመጀመሪያው ክፍል የሚጀምረው ሳኒ የተባለ ክሊፐር በሞተር ሳይክል በአዲስ አበባ እርሻዎች መካከል ሲነዳ ነው። የተገለበጠ መኪናና የጌታውን የኩን ንብረት የሆኑ ባሪያዎች የሞቱበትን የትራንስፖርት ተሽከርካሪ ሲያይ ያቆማል። የአንገት ሰንሰለታቸው ስለተሰበረ አንድ ሰው በህይወት ሊኖር እንደሚችል ይረዳል። ሰኒ ወዲያውኑ 11 ሰዎችን ጨምሮ በመሪ የሚመሩ ዘላኖች ጋር ይደርሳል። ሳኒ በጥቂት ደቂቃዎች ውስጥ እንደደበደባቸው እናያለን። ይህ ፈጽሞ ውድድር አልነበረም። በተለይ መሪያቸው በሻንጣ ውስጥ ስላለው ነገር ሲጠየቅ መልስ ለመስጠት ፈቃደኛ ካልሆነ በኋላ ሰኒ እርምጃ ወስዷል። ሻንጣውም ሲከፈት ኤምኬ የተባለ ወጣት ብቅ ይላል። ኤምኬ የሞቱትንም ሰዎች እንዲቀብር ካደረገው በኋላ ሳኒ ወደ ባሮኑ ምሽግ ሊወስደው ወሰነ። ኤምኬም እንዲለቀው ቢለምነውም ሳኒ ግን አልተቀበለውም። የባሮኑ ቤት እንደደረሱ ሳኒ ኤምኬን ክሊፐርስ ስልጠና የሚያዘጋጁበትን ኮልተስ ሰፈር ያስጎበኘው ጀምሯል። ኤምኬ ኮልተስ መሆን ስላልፈለገ ብዙም የተደነቀ አይመስልም። ባሮኑ ለአዳዲስ ምልምሎች ኃይለኛ ንግግር ሲያቀርብ እናያለን። እንደ ደቡባዊ ሰባኪ በመናገር ባሮኑ ኩን አዳዲስ ሰዎችን በታማኝነት እንዲያገለግሉት ያነሳሳቸዋል። በተለይ የሳኒን ታሪክ እየነገረ ገና በ8 ዓመቱ የመጀመሪያውን ግድያ የፈጸመው ሳኒ 404 ግድያዎችን በመፈጸም በምድሪቷ ላይ በጣም ጠንካራ ክሊፐር ነው። ለእያንዳንዱ ግድያ የሚወክሉ የንቅሳት ምልክቶች የተሞሉበትን ጀርባውን ለወጣቶቹ ያሳያል። እሱ በያዘው የንቅሳት ብዛት ምክንያት ሰውነቱን ጨርሶ በእጆቹ ላይ ምልክቶቹን መጨመር ጀምሯል። ከስብሰባው በኋላ ኩን መበለቲቱ ወይም ዊድዋ እርሱን ለምን እንደምትፈልገው ኤምኬን ይጠይቀዋል። ነገር ግን ኤምኬ አያውቅም። ባሮን ኩንም ሳኒን ኤምኬን ከምልምሎቹ ጋር እንዲያስገባው አዘዘው። የባሮን ኩን ልጅ ራይደር አባቱ በዘላኖች ጉዳይ ጣልቃ በመግባቱ ስላልተደሰተ ቅሬታ አቀረበ። ራይደርም ስለ መበለቲቱ ካወቀ በኋላ በተለይ ፋብሪካዎችን የምታንቀሳቅሰውና የነዳጅ መሪነቱን ስለያዘች አሁን ሊያስወግዳት እንደሚገባ ያስባል። ራይደርም እሷን አለመበቀል ደካማ እንዲመስሉ ያደርጋቸዋል ብሎ ያስባል። ሳኒ የተቀሩትንም 5ቱን ባሮኖች በእነርሱ ላይ ጦርነት እንዲከፍቱ ሊጋብዝ ስለሚችል ጥንቃቄ ቢደረግ ይሻላል ይላል እና ባሮን ኩንም ከሳኒ ሀሳብ ጋር ተስማማ። ይህ በእንዲህ እንዳለ ኤምኬ ወደ ውድድሩ ሜዳ ከገባ በኋላ አንድ አጃክስ ተብሎ የሚጠራ ወጣት በኤምኬ አንገት ላይ ያለውን ሰንሰለት በማውለቅ ይፈታተነዋል። እሱን ለማስመለስ ሲሞክር ሳኒ ትግሉን ማቋረጥ ነበረበት። ሳኒም የተጣሉበትን ሰንሰለቱን ወስዶ ይሄዳል። ራይደር ትዕይንቱን ከጉድጓዱ አናት ሆኖ ይመለከታል። ከሌሎቹም ወንዶች ልጆች አንዱ የሆነው ቤል አጃክስ ክሊፐሮችን ለማስደመም ውጊያውንም ስለሚያነሳሳ ዘዴዎችን ለኤምኬ ነገረው። እሱን ከጠበቀውም እሱም እንደሚጠብቀው አሳውቆት ተስማሙ። ባሮን ኩንም ወደፊት ሊያገባት ስላሰባት ጄድ የተባለች ወጣት ሴት ከሚስቱ ሊዲያ ጋር ሲነጋገር እናየዋለን። ነገር ግን 3ቱ ባሮኖች ጋብቻውን ስላልወደዱት የጋብቻ ጥሪውን አልተቀበሉትም። ሊዲያም ልጇ ለባሮን ኩን በቂ ኃላፊነት እንዲሰጠው ትገልጽለታለች። ግን በሚያሳዝን ሁኔታ ባሮን ኩን ራይደርን አያምነውም። ሊዲያ ያደረገውን መስዋዕትነት ከግምት ውስጥ በማስገባት ራይደርን እንዳያቃልለው ታስጠነቅቀዋለች። ሳኒም ወደ ቤቱ ሲሄድ እና ሰንሰለቱ ላይ እንዳለው ተመሳሳይ ምልክት ያለበትን ኮምፓስ ሲመለከት የልጅነት ጊዜው ትዝ ይለዋል። አንድ ሌላ ልጅ ጉሮሮ ተቆርጦ ሲሞት ያያል። ወዲያውኑ ራይደር ዘሎ ገባ። እናም ለጠላታቸው ለዊድዋ ላይ ለመንቀሳቀስ ጉዳዩንም እንደገና ይማጸነዋል። ሳኒ ግን አቋሙን አይለቅም። ራይደርም አባቴ አንተን በመደገፉ ከባድ ራስ ምታትና ሊቀበለው የማይችለው ሊድን የማይችል በሽታ እየመጣበት እንደሆነ ይገልጽለታል። ራይደርም ከሳኒ ጋር ምንም ሳይሳካለት ቀርቶ ኮምፓሱን ከዚህ በፊት የት እንዳየው ይጠይቀዋል። ሳኒ ግን የትም አይቼው አላቅም ብሎ ይክድለታል። እኔ ጋር ይቀመጣል ብሎ የኤምኬን ሰንሰለት ወስዶ ይሄዳል። ጄድም ከባሮን ጋር ስትራመድ ለጥቂት ጊዜ እናያለን። ሊዲያም ከሩቅ ትመለከታለች።
ራይደርም እናቱ ጄድን ከባሮን ኳን ጋር በማየቷ እየተጎዳች እንደሆነ በማሰብ በትህትና ይጠይቃታል። ሊዲያም ባሮኑ ሁልጊዜ እንደምታስፈልገውና ልቡና አይምሮ ከእርሷ ጋር መሆኑን ለልጁ ታረጋግጥለታለች። በሌሊትም ሳኒ ከፍቅረኛው ቬል ጋር ይተኛል። በሚያሳዝን ሁኔታ ቬል የጸነሰች መሆኗን በመናገር ስሜቱን ታበላሸዋለች። የሳኒ ምላሽ በጣም ጥሩ አልነበረም። ምክንያቱም ከባሮን ውጪ ማንም መውለድ ስለማይችል ሕጉን የሚቃወም ስለሆነ እንድታስወግደው ይነግራታል። ቬል ግን ስለ ሕፃኑ እውነተኛ ስሜቱን እንዲነግራት ትለምነዋለች። ነገር ግን ሳኒ ባሮን ኩን ተከትሏቸው እንደሚመጣና እንደሚገላቸው ያውቃል። እሱ ደግሞ ከባድላንድ ምድር ውጪ ሌላ ምድር እንደሌለ ሊያሳምናት ይሞክራል። ቬል ግን በሳኒ ውስጥ ጥሩ ነገር እንዳለና የሆነ መውጫ መንገድ እንደማያጡ ታሳስቧለች። በሌላ ትዕይንት ሳኒም ሌሎቹን ንቅሳቶቹን ሲነቀስ እናያለን። አሁን ደግሞ ኮልት ሰፈር እንመለሳለን። አጃክስ እንደገና በመታጠቢያ ቤት ውስጥ ኤምኬን በማሳደድ ስህተት ይሰራል። ኤምኬም አይኖቹ ወደ ሰይጣናዊ ጥቁርነት ተቀይረው አጃክስን አጥብቆ ሲደበድበው እናያለን። በመጨረሻም አንድ የመስታወት ቁራጭ አይን ውስጥ ገብቶበት ሲወድቅ እናያለን። ሳኒ ኤምኬን ወደ አውሬነት መቀየር ይመለከታል እና ምን እንደተፈጠረ በመጠየቅ ኤምኬን ወደ ቤቱ ይወስደዋል። ሳኒም አሁን መበለቲቱ ኤምኬን የምትፈልግበትን ምክንያት እንዳወቀ ያስባል። በግልጽ እንደሚታየውም ኤምኬ ገና ልጅ እያለ የራሱን ደም ሲያይ ወደ ተዋጊ ማሽንነት ይለወጣል። እናቱም ሊጠግነው ሊረዳው ወደሚችል ፈዋሽ ለመውሰድ እየሞከረች ነበር። ነገር ግን በዘላኖቹ ምክንያት ተለያዩ። ኤምኬም ከዚያ ጊዜ ጀምሮ እናቱን ለማግኘት እየሞከረ ነው። ሳኒም ሰዓቱን ሲያየው ኤምኬ ምልክቱ የሚገኘው ከባድላንድ ምድር ውጭ የሆነው ኦዝራ የሚባል ቤት መሆኑን ይናገራል። በሚያሳዝን ሁኔታ ከረጅም ጊዜ በፊት ስለወጣ ኦዝራን እንዴት ማግኘት እንዳለበት አያውቅም። ሳኒ አሁን ራይደር ሰንሰለቱን እንደወሰደውና ሰንሰለቱን ለማስመለስ ሞኝ እንዳሆን ያሳውቀውና ይለያያሉ። ሳኒም ወደ ቬል ቤት ተመልሶ ይሄዳል። ነገር ግን ሀሳቡን ቀይሮ ሲመለስ በመበለቲቱ ሰዎች ተጠብቆ ጥቃት ይደርስበታል። በሌለ በሚያምር ውጊያ ሳኒ በስሜት 4 ተጨማሪ አስከሬኖችን ወደ ግድያ ቆጠራው ይጨምራል። ሳኒ ከተዋጋ በኋላ መበለቲቱ ከመኪናዋ ወጣች። ኤምኬን እንዲሰጣት ትሞክራለች፣ ግን እምቢ ሲላት ትሄዳለች። ሀሳቡን ከቀየረ ለሳኒ የት እንደሚያገኛት ነግራው ትሄዳለች። ኤምኬም የሳኒን ማስጠንቀቂያ ባለመስማት ሰንሰለቱን ከራይደር ለማስመለስ በመሞከር በክፍል ውስጥ ተይዞ የብረት እስር ቤት ውስጥ ታስሯል። ሳኒም ኤምኬን ምርጫ ስላልነበረው እንዲያመልጥ ይረዳዋል። በሚያሳዝን ሁኔታ ሊዲያ የሳኒን ድርጊት ታይታለች። ባሮን ኩንም ሳኒን አስጠርቶ ቅርብ ወደ ሆነው ጎጆ እንዲዘዋወር ይጠይቀዋል፣ ወደ ራሱ ቤት ማለት ነው። ሳኒ ግን ለመስማማት ፈቃደኛ አልነበረም። ባሮኑ ሌሎች ባሮኖች ሊመጡበት እንደሆነ ያውቃል። ስለዚህ ቤቱን ከሳኒ ጋር ለመከላከል ስለሚፈልግ እዚህ እኔ ጋር እንድትኖር እፈልጋለሁ ይለዋል። ራይደር በዚህ ሁኔታ ደስተኛ አይሆንም። ግን ምንም እንኳ ከጄድ ጋር በድብቅ የግብረ ስጋ ግንኙነት ከፈጸመ በኋላ ብዙ ባያሳስበውም የሳኒ እዛ መግባት የተወሰነ ይሆናል።